بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد فيا معاشر المسلمين عباد الله، السلام عليكم ورحمة الله وبركاته. كعلماء አፋጭ ከሆነ ምክራቸው ቀጥለናል። ባረከላሁ ፊኩም። ዑለማዎቻችን የሚነግሩንን የሚመክሩንን ነገር መሬት ላይ ካዋልነው ብዙ ጥቅምን እናገኛለን፣ እንቀየራለን፣ እንለወጣለን፣ ራሳችንንም እናስተካክላለን። ምክንያቱም አንድ አባባል አለ፣ ከልብ የወጣ ልብ ይገባል ይባላል። ስለዚህ ከዑለሞቹ ሲወጣ ከነዛ ከታላላቆችና ከኢስላም ፈርጦች የሚሰጡን ምክር ሰርተውበት ስለሚነግሩን እንድንሰራበት ይጋብዘናል። ባረከላሁ ፊኩም። በልብ ይገባል እና የሁለቱ ዓሊሞች ንግግር አንድ ላይ አጣጥሜ የማመጣው አለ የኢማም እብኑ ባዝ ረሒመሁላሁ ተዓላ የኢማም እብኑል ቀይም። እነዚህ ሁለቱ ተመሳሳይና ተደጋጋፊ ተመጋጋቢ የሆኑ ንግግሮች ስለተናገሩ ነው። الإمام ابن القيم رحمه الله تعالى الفوائد የሚባለው ኪታባቸው ላይ ሲናገሩ ኢማም እብኑ ባዝ رحمه الله تعالى ደግሞ በመጅሙዕ ፈታዋቸው ላይ የተናገሩትና የገለጹት ተመጋጋቢ ናቸው ሁለቱ አረፍተ ነገሮች። ባረከላሁ ፊኩም። ስሙኝማ በትክክል እንዲህ ይላሉ ኢማም እብኑ القيم رحمه الله تعالى አላህ ይጠብቀንና የልብ ድርቅና ትልቅ በሽታ ነው። አላህ ሱብሓነሁ ወተዓላ የሚቀጣባቸው ብዙ አይነት አቀጣጦች አሉ። የእሳት ቅጣት አለ፣ የቀብር የጥያቄ አለ፣ የእምቲሃን አለ፣ የተለያየ አለ። በእባብ ይቀጣል ሰው፣ በችግር ይቀጣል ሰው፣ በሆነ ነገር ይቀጣል፣ በሆነ ነገር ይቀጣል። የቅጣት አይነት አለ። ከነዚህ ከቅጣት አይነቶች ውስጥ የሚገርም ቅጣት የምን ቅጣት ነው? የልብ ድርቅና ቅጣት። ሰው ኃጢአትን ሲዳፈር፣ ሽርክን ሲዳፈር፣ ቢድዓን ሲዳፈር የልብ ድርቅና ይነግስበታል። ልቡ ይደርቃል። ከው ነው የሚለው ከው ከድንጋይ ይደርቃል። እዚህ ደረጃ የሚደርስበት ሁኔታ ነው። ለዚህም እንዲህ ይላሉ ኢማም እብኑል ቀይም ረሒመሁላሁ ተዓላ ስሟቸውማ ما ضرب عبد بعقوبة أعظم من قسوة القلب والبعد عن الله جل وعلا. من قالوا عند باريا بقطعت አይመታም ቅጣት አይደርስበትም የበለጠ ቅጣት የለም أعظم من قسوة القلب ከልብ ድርቅና በበለጠ ቅጣት አንድ ባሪያ ሊቀጣ ከቶ አይችልም ማለት። ልብ ደረቀ ማለት የሁሉም መጎተቻ የሁሉም ማምጫ። ልብ ከደረቀ ወደ ሽርክ ይወድቃል። ልቡ ከደረቀ ቢድዓ ላይ ይወድቃል። ልቡ ከደረቀ ማዕሲያ ላይ ይወድቃል። ልቡ ከደረቀ ከአላህ ይርቃል። ከአላህ ከራቀ ወደ ገሃነም ነው። ከአላህ ከራቀ ምን ቀረው? ምን አለ? ይሄ ነው ማ ضرب عبد بعقوبة። አንድ አላህ ባሪያ በቅጣት አይመታም፣ የቅጣት ጥቃት አይደርስበትም። አዕወመ የበለጠ ቅጣት አይቀጣም። ምን ቀስወት القلب ከልብ መድረቅ የበለጠ ይሄ ትልቁ ቅጣት ነው። ትልቁ ቅጣት የአንድ ሰው ልቡ መድረቅ። ነግረኸው አይሰማ፣ አስረድተው አይገርመው፣ የሚያስለቅስ ብትነግረው፣ ስለ ቅያማ ብታወራው፣ ስለ አሳዛኝ ነገር ብታወራው ምንም ላይሆን ምንም አይመስለው። ባይተዋር ነው የሚሆነው። የምትነግረው ንግግር ራሱ ላይ አፍር في قلبي ልቡ ላይ ምንም ተጽዕኖ የለው። ድርቅ ሲል እንደዚህ ነው ሰው። እንግዲህ አላህ ሱብሓነሁ ወተዓላ የሚቀጣበት ብዙ አይነት ቅጣት አለ። ትልቁ ቅጣቱ ግን ልብ ማድረቁ። ይህንን ወቅ ይህንን ነው አሉ። ወላሂ በጣም ከባድ ነው እና ከአላህ መራቅ እነዚህ ሁለት በጣም አደገኛ ናቸው። አደገኛ من قسوة القلب والبعد عن الله ቀልብን ከማድረቅና ከአላህ መራቅ። ከነዚህ ከሁለቱ የበለጠ ቅጣት የለም። የበለጠ ቅጣት መቅጫ የለም። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا። ከመላእክተኛው ጋር የሚቃረን
ግልጽ ጎዳና ከመጣለት በኋላ ፍንትው ካለለት በኋላ ከአማንያን ጎዳና ውጭ ያለ ሌላን ጎዳና አማራጭን የሚከተል አካል በዞረበት እናዞረዋለን፣ በተሾመበት እንሾመዋለን ማለት ድርቅ እናደርገዋለን። በዛው ከአላህ ይርቃል፣ ማዕሲያው ይግራራለታል፣ ይመቻችለታል፣ ልቡ አይረጥብም። ቁርአን ቢሰማ ሐዲስ ቢያዳምጥ የሆነ ነገር ቢሰማ የሆነ ነገር ቢመጣ ምንም ንቅንቅ አይልም፣ ልቡ ድርቅ ይላል። ይሄ ትልቁ ቅጣት من قسوة القلب والبعد عن الله عز وجل. الله يطبقنا، نسأل الله العافية. بارك الله فيك. ይሄንን አሉ ኢማም ኢብኑ አልቀይም። ይሄ ነው ቁርአንም ላይ ሐዲስም ላይ ያለው መጨረሻው ጀሃነም ነው። እንግዲህ አላህ ሱብሓነሁ ወተዓላ አንድም ባሪያውን ቅጣት አያደርስበትም ከልብ መድረቅና ከአላህ ከመራቅ በበለጠ። ከዚህ የበለጠ ቅጣት የለም። ከዚህ የበለጠ ቅጣት የለም። ከዚህ የበለጠ ቅጣት የለም። አላህ በብዙ አይነት ይቀጣል። አዎ ከዚህ የበለጠ ቅጣት የለም። በጣም ከባድ ما ضرب عبد بعقوبة أعظم من قسوة القلب والبعد عن الله عز وجل. ከቀልብ መድረቅና ከአላህ ከመራቅ በላይ ሌላ ቅጣት አደረሰበት አይባልም። ይሄን ካደረሰበት በቃ ከባድ። ልብ መድረቅ ምንድነው ምክንያቱ? ይህንን ደግሞ ኢማም ኢብኑ ባስ እንዲህ ይላል አስባቡ ቀስወተል ቀልብ የሚለው ባረከላሁ ፊክ። አስባቡ ቀስወተል ቀልብ ልብ የመድረቅ ምክንያቱ አሉ እሳቸው ደግሞ አዝኑብ ኃጢአቶች፣ ወልመዓሲ ወንጀሎች ናቸው። አስባቡ ቀስወተል ቀልብ አዝኑብ ወልመዓሲ ኃጢአት፣ ወንጀል፣ ወከስረቱል ገፍላ መዘንጋት ማብዛት፣ ዘጭ ማለት ምንም የሆነ በዳዕዋም ላይ ሆነ ቁርአንን ተደብር በማድረግም ሆነ በዚክርም ሆነ በሶላተል ጀማዓም ሆነ ስለሞት ማስታወስም ሆነ ምንም ትዝ የማይለው ዝንግት ያለ በቃ ዝም ብሎ መዝናናት፣ ዝም ብሎ መሳቅ፣ ዝም ብሎ ሁካታ፣ ዝም ብሎ በቃ መገናኛ ለመገናኛ ብዙሃን ቲክቶክ ምኑ ሐረማት ዘብረቅርቅ ይላል ቀልቡ። ወከትረቱ አልገፍላ ወሱሕበቱል ጋፊሊን የዘነጉ ሰዎችን ጓደኛ ማድረግ፣ ወልፉሳቅ አመፀኛ በሸሪዓ ላይ ያመፁ ሰዎችን ጓደኛ ማድረግ። እነዚህ ናቸው ሰበቦቹ። አዝኑብ ኃጢአቶች፣ ወልመዓሲ ትልቅ ወንጀሎች፣ ወከትረቱል ገፍላ መዘንጋትን ማብዛት፣ ስለ አኼራና ስለ ሞት አለማስታወስ፣ ወሱሕበቱል ጋፊሊን ዝንጉ ሰዎችን ጓደኛ ማድረግ። እነዚህ ሁሉ የልብ መድረቅ ሰበቦች ናቸው። ሰው ልብ ከደረቀ የቅጣት ቅጣት ተቀጥቷል። ለዚህ ሰበቦቹ ደግሞ ኃጢአት፣ ወንጀሎች፣ እንደዚሁ መዘንጋትን ማብዛት፣ ወሱሕበቱል ጋፊሊን የዘነጉ ሰዎችን ጓደኛ አጋር አድርጎ መያዝ፣ ወልፉሳቅ ፋሲቅ ሰዎች ጋር አብሮ መንቀሳቀስ። ከፋሲቅ ጓደኛ አትያሽ። ፋሲቃ كانت المرأة فاسقة فابعدي عنها راقي ጀልባብ ለብሳ ኒቃቧን ለብሳ ማንን የሆነች የተገላለጠች አቅፋም ትዞራለች። ምን ሰሪያለሽ እንደዚህ አይነት ጋር አዑዙ ቢላህ። አንተም የተበላሸ ሰው ይኮ የወረደ ሰው ነው የተባለ ፈልጎ ጓደኛ ይዛል። ትወርዳለህ፣ ሽክሽክ ነው የምትሆነው፣ ወንፊት ያረጋል። በቃ ወንፊት ሶላት ባትተው ጀማዓን ልትተው ያረጋል። በቃ ትዘነጋለህ። ጧት ማታ ስለ ኳስ እየሰማ ስለ ዘፋኝ እየሰማ ስለ ቲክቶክ ሰዎች ስለ ቲክቶከሮች እየሰማ ስለ ኳስ ተጫዋች እየሰማ አንተ ምን የምትቀየረው ነገር አለ? ባረከላሁ ፊክ። ይቅርብ በቃ። ፉሳቆች ጋር ጓደኛ አታድርጉ። እነሱ ራቅ። ለዚህ ነው የቀልብ ድርቅና ሰበቦች ኃጢአት፣ ወንጀል፣ መዘንጋትን ማብዛት። ዳዕዋ አዳምጥ፣ ቁርአንን አዳምጥ፣ ተደበር አዳምጥ። እስኪ የታላላቆችን ቅሷ ስማ። የሶስል አንቢያ የነብያትን ቅሷ፣ የሷሊሖችን፣ የደጋጎችን የነሱን ታሪክ አዘንጋ። ዘጭ አትበል፣ አለበለዚያ አንችለው። ራሳችን አንችለው። ልንገር፣ የራስ ባለቤት አትሆን። ነፍስያህን መቅጣት አትችልም። ልቀጣትም አልችልም። ብዙ ጊዜ እንደዚህ አይነት ምግቧ ነው፣ መንፈሳዊ ምግብ ነው። የነብያትን ታሪክ ስትሰማ መንፈሳዊ ምግብ ነው። አቅም ይኖርሃል፣ አቅም ትገነባለህ፣ ኢነርጂ ይኖርሃል። በቃ ይሄ ነው። ጠንከር በል። ባረከላሁ ፊክ። ስለዚህ አላህ ሱብሓነሁ ወተዓላ ነስአሉላህ አልዓፊያ ከቀልብ ድርቅና አላህ ይጠብቀን እላለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።